በተደጋጋሚ ከሚደርሱኝ መልእክቶች መካከል ስካም ተደርጌያለሁ የሚለው ቴክስት በጣም ይበዛል ቴሌግራም ላይ ማለት ነው። እንደውም እኔ ብዙ ጊዜ አልመልስም፣ ምክንያቱም በጣም ስለምታናደዱኝ ማለት ነው። እኔ እዚህ ቪዲዮ ላይ እለፋለሁ፣ እንደዚህ እለፈልፋለሁ። መግዛት የፈለጋችሁ መሸጥ የምትፈልጉ ሰዎች ራሱ እንዴት መጠንቀቅ እንዳለባችሁ ብዬ ቪዲዮ ሰራለሁ ሁሌ ማለት ነው። ግን እናንተ ያ ነገር ምንም በቃ አተገበሩትም እና አሁንም ከሚደርሱኝ ብዙ ቴክስቶች መካከል እስካም ተደርጌያለሁ። ይሄ ነገርስ እንዴት መቋቋም እንችላለን ወይም መከላከል እንችላለን የሚለው ነገር ዛሬ ትንሽ የሆነ ነገር ልንገራችሁ፣ በሱ ዙሪያ ላይ እናውራ። ከዛ በፊት ግን መሸጥ የምትፈልጉ ሰዎች ማለት ነው፣ መሸጥ የዴሊስ አካውንት መሸጥ የምትፈልጉ ሰዎች ካላችሁ ማለት ነው፣ በታማኝነት ለዛ ሰው መሸጥ መቻል አለባችሁ። መግዛት የምትፈልጉ ልጆች ካላችሁ ደግሞ ከማታውቁት ሰው ባትገዙ እመርጣለሁ። ወይም አንድ ትልቅ አድቫንቴጁ አሁን ላይ እኔ በቀደመታ አስተገብሮ የሰራልኝ ነገር በኢሜል መሸጥ ማለት ነው። የሚሸጥ ሰው ምን ያደርጋል? በኢሜል አሳልፎ እንዲሰጥ ማድረግ ይችላል። እንዴት እንደሆነ ስቴፑን እነግራችኋለሁ። መግዛት የሚፈልግ ሰው ከሱ የሚጠበቅበት አዲስ ኢሜል መክፈት ነው። ኖርማል ይሄ በሁለቱም ሰው ስምምነት ካለ ያ ሰው መሸጥ የሚፈልግም ከሆነ የሚገዛው ልጅም ደግሞ ፍላጎት ካለው አካውንቱ ወዶ ተመችቶት መግዛት የሚፈልግ ከሆነ በምን እርግጠኛ መሆን ይችላል? ጄኔሬት ኮድ አድርጎ መሸጥ ትንሽ ያጠራጥራል። ምክንያቱም ስካም ሊደረግ ይችላል፣ ከሱ በኩል ሊደለት ይችላል እና ያ ነገር እንዴት መከላከል እንደምንችል አሳያችኋለሁ። ለቤቱ ግን ማለት ነው መጀመሪያ አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄ የድሮ ቻናል አይደለም። ስለዚህ ሰብስክራይብ ያደረጋችሁ መስሎ ከታያችሁ አሁንንም እያያችሁ ቼክ አድርጉት። ይሄ አዲስ የከፈትኩት የዩቲዩብ ቻናል ነውና ሰብስክራይብ አድርጉኝ። ቪዲዮ ላይክ በማድረግ ጀምሩ፣ ይጠቅማችኋል ብዬ አስባለሁ። እና እንዴት መግዛትን መለወጥ የምትችሉ ሰዎች አሪፍ የሚያስማማ ነገር ይችላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ነው። ይመቻችሁ። ከዛ በፊት ግን ጀማሪዎች በደንብ ማወቅ ያለባችሁ አንድ ነገር አለ። እዚህ ጋር ሳይን ኢን ዊዝ ጎግል የሚለው ቦታ ላይ ከኢሜይላችሁ ጋር ኮኔክት የምታደርጉበት ቦታ ነው። ስልካችሁ ቢጠፋ ኢሜይሉ የምታውቁት ከሆነ ስልካችሁ ቢጠፋ ሌላ ስልክ ራሱ ብትቀይሩ ግዴታ ያ ኢሜይል ይዛችሁ ሄዳችሁ ስልካችሁ ላይ ሳይን ኢን ታደርጋላችሁ። ከዛ ድሪም ሊግ ሶከር ኖርማሊ አዲስ ክፈቱ ይላችኋል፣ ተከፍታላችሁ። ከዛ በኋላ ከዛኛው ጋር ኮኔክትድ ስታደርጉት የድሮ ኢሜይል አካውንታችሁ ያገናኛችሁበት አካውንታችሁ ይመጣል ማለት ነው። ይህ በጣም ቀላሉ መንገድ ነው። አብዛኛው ሰው እንደዚህ ነው ኖርማሊ ከመሸጥ ከመለወጥም ጋር ሳይሆን ችግሩ ያለው እዚህ ጋር ነው። አካውንት የጠፋብኝ የሚል ሰው አለ። ድንገት ተነስቶ የሆነ ቲም ደርቦ ይሆናል የሆነ ነገር አድርጎ ይሆናል፣ ብቻ የለም ስልኬ ላጣሁት ምንም እኔ ስልኬ ነካሱ የለም ምናምን ይሉኛል ልጆች ውስጥ መስመር ላይ ማለት ነው። እና ያ ነገር የሚመነጨው ከኢሜይል ጋር ስላላገናኛችሁ ነው። ስታገናኙት ከኢሜይል ጋር ኖርማሊ እንደዚህ ኮኔክትድ ካረጋችሁት ከዛ በኋላ ሌላ ነገር መነካካት አያስፈልግም። ኮኔክትድ አድርጋችሁት ዲስኮኔክት ካረጋችሁት ተለያይተዋል ማለት ነው። ከኢሜይሉ ጋር አልተገናኘ ማለት ነው። ስለዚህ እንዴት አገናኝታችሁ ማለት ነው አገናኝታችሁ ከዛ በኋላ ምንም አይነት ነገር ሳትነካኩ በኢሜይላችሁ ስገቡ ዲስኮኔክትድ ብሎላችሁ ማለት ነው። ኮኔክት እንዴት እንደምታደርጉ በቀላሉ ላሳያችሁ። መጀመሪያ ላይ እንደምታዩት የኔው ዲስኮኔክትድ ብሏል። ለምን እንዳደረጉት እኔ እነግራችኋለሁ። ከዛ የምፈልገው ኢሜይል መርጥና አገናኘዋለሁ ማለት ነው። ካገናኛችሁ የምታውቁት ኢሜይል ካለ ኦኬ ትተውታላችሁ። ከዛ ካገናኛችሁ በኋላ ማለት ነው ኮኔክትድ ነው የሚለው። ኮኔክትዱ ዲስኮኔክት ማድረግ እንዳይጠበቅ ምንም እንዳታደርጉት። እዛው ዲስኮኔክትድ ካደረጋችሁት ኖርማሊ ግንኙነቱ ተቋርጧል ማለት ነው። ያ ስለሆነ እናንተ ምንድነው የምታደርጉት? ከጌሙ ትወጣላችሁ። ኤግዚት ብላችሁ ትወጡና እንደ አዲስ ስትገቡ እዚህ ጋር ኢሜይል ምናምን ጎግል የሚል ነገር ይመጣልና እሱን ካንሰል ነው የምታደርጉት። ባክ እያለ ከዚህ ቀደም አሳይቻችሁ ነበር። ግን ብዙ ሰው ዲስኮኔክትድ እየሆነበት ስለተቸገረ ነው የቪዲዮ እየሰራተ ያለው። እንደምታዩት እዚህ ጋር ትወጡና ከዛ እንደ አዲስ ስትገቡ ኢሜይል ምናምን ብቻ ብዙ ነገር ይመጣል። እናንተ ግን በመመለሻው መመለስ ብቻ ነው እስኪከፍት ድረስ ማለት ነው። ባክ ስታደርጉት ከዛ ዲስኮኔክትድ ብሎ ይጠብቃችኋል ማለት ነው። ዲስኮኔክት ማለት ደግሞ ከሌላ ኢሜይል ጋር ለማገናኘት ዝግጁ ነኝ ማለት ነው። ኮኔክት ከሆነ ግን የሆነ ኢሜይል ይዟል አስለቅቀኝ እንደማለት ነው ማለት ነው። ተገናኝቷል ግን ዲስኮኔክት ልታደርጉ ስትሞክሩ ከኢሜይል ጋር ያገናኛችሁ መስሏችሁ ከዛ ዲስኮኔክት ስታደርጉት ይጠፋል ማለት ነው። ያ ስለሆነ አሁን እቺ ምን ያሳየዋችሁን ስቴፕ ተከተሉና እንደዚህ ዲስኮኔክትድ እንዲልላችሁ ከፈለጋችሁ አሁን ያሳየዋችሁ ባክ ብቻ ማድረግ ነው። ከዛ ኖርማሊ እቺ ሳይድ ክሊኳን ነክታችሁ ከዛ ትመርጣላችሁ ኢሜይላችሁን።
እሱን ክሊክ ማድረግ ነው በቃ። ከዛ ምንም አይነት ስጋት አይኖርም ማለት ነው ከኢሜል ጋር በተገናኘ እና ይህንን ስቴፕ በትክክል እኔ እንዳደረኩት ካደረጋችሁ ምንም አይነት ስካም የመደረግ ቻንሳችሁ እና ደግሞ አካውንታችሁ የመጥፋት ምንም አይነት እድል አይኖረውም ማለት ነው። በዚህ መሰረት እንደዚህ አድርጉ። ሁለተኛ ማንም ሰው አካውንት ጠፋብኝ እንዲለኝ አልፈልግም። ምክንያቱም ይደብረኛል። አንድ ሰው የሚወደውን አካውንት የለፋበትን አካውንት ከጠፋው ከዛ በኋላ ዲሊስ የመጫወት ቻንሱ በጣም ዝቅ ይላል፣ ይደብረዋል ምናምን ጭራሹላ ሊተው ይችላል እና ያ ስለሆነ እኔ ይሄ ነገር እንዳይፈጠር እና አንድ ሰው ማጣት እንደሌለብን ስለምፈልግ ነው እና ይህንን ስቴፕ ተከተሉት፣ ይጠቅማችኋል ማለትም የሆነ አሁን ስታስቡት ቪዲዮን ስታዩት ማለት ነው የሆነ በቃ ምንድነው እኔ ማንም አይነካው ስልክ ምናምን እሱ አይደለም። በቃ አሁኑን አድርጉት፣ ገብታችሁ ይሄ ነገር አድርጉት፣ ከዛ ይሰራላችኋል። የሆነ ሰዓት ላይ ዛኔ እንደዚህ በማድረጌ ዋው በጣም የሚገርም ስራ ሰራውላችሁ እንድታስቡ ያደርጋችኋል ማለት ነው። አሁን በቀጥታ ደግሞ ገዢና ሻጭ አንድ በጣም የሚያስማማ ፍትሃዊ የሆነ ነገር ላሳያችሁ፣ አካውንት ከመሸጥና ከመግዛት ማለት ነው። ለገዢው ትንሽ አመቺ ይመስለኛል እኔ ሳስበው፣ ግን ቢሆንም ሻጩ ትክክለኛ ሻጭ ከሆነ ለሱም የሚመች ነገር ነው። ምንድነው ሀሳቡ? እኔ ሻጭ ነኝ፣ ሌላ የሚገዛኝ ሰው አለ እና ያ የሚገዛኝ ሰው ትክክለኛ ገንዘብ አቀርባለሁ። ከዛ ያ ሰው ደግሞ ለእኔ ምንድነው የሚያደርግልኝ ከተስማማን በኋላ ማለት ነው ንጹህ ኢሜል ይልክልኛል። ንጹህ ኢሜል ከድሪም ሊግ ሶከር ጋር ያልተገናኘ ኮኔክትድ ያልተደረገ ንጹህ ኢሜል ይልክልኛል። ያ ንጹህ ኢሜል ምንድነው ማደርገው እኔ ከምሸጠው አካውንቴ ጋር ኮኔክትድ አስደርገዋለሁ ማለት ነው። ከዛ ኮኔክትድ ካስደረግኩት በኋላ ያ ሰው ብር እንዲልክልኝ እጠይቃለሁ። ከዛ ብር ካስገባው በኋላ ኢሜሉ እጁ ላይ ስላለ ያ ሰው ቼክ ማድረግ ይችላል ማለት ነው፣ አካውንቱ መጥቷል አልመጣም የሚለው። ከዛ ከመጣለት አስተማማኝ ነው ማለት ነው። ምን ያደርጋል? ከዛ ብሩን ይላላካሉ፣ በኢሜሉ ተገናኝቶለታል። ሌላ ምንም አይነት ነገር ሊፈጠር አይችልም። ጀለስ ራሱ ሻጩ እኔ እስካም ባደርግ ማለት ነው ጀለስ ከኢሜሉ ጋር ስላገናኘው አገናኝቶ ስለሰጠው ምንም ነገር አይፈጠርም ማለት ነው። ስካሚንግ አይኖርም እና ያ ስለሆነ ይሄ ቀላል መንገድ ምቹ መንገድ ነው፣ ግን ለሻጮቹ ብዙ የሚመች አይመስለኝም ስካም የሚያደርጉ ልጆች ካሉ እና በኢሜል ንጹህ ኢሜል የሚገዛ ሰው ንጹህ ኢሜል ይዞላችሁ ይቀርባል። ከዛ በእናንተ ስልክ ሳይን ኢን ታደርጋላችሁ። ከዛ ኢሜል ጋር ድሪም ሊግ ሶከሩን ታገናኙታላችሁ። ከዛ ያ ሰው ቼክ ያደርጋል በዛ በኩል አሁን እንደዚህ መጥቶልኛል ካለ በቃ ግልጽ በሆነ መንገድ ገንዘብ ልውውጥ ማድረግ ነው፣ አለቀ ማለት ነው። ሞክሩት። እኔ ከዚህ ቀደም እንደዛ ነው ያደረኩት ለሰዎች። አንዳንድ ልጆች መግዛት መሸጥ የሚፈልጉ ልጆች በእነዚህ አይነት መንገድ እንትን ብዬላቸው ምንም አይነት ችግር አልተፈጠረባቸውም እስካሁን። ያው ሀሳብ ሼር ላርጋችሁ ብዬ ነው። እንደዚህ አይነት ቪዲዮ በተደጋጋሚ ልሰራ የምችለው እናንተ እየተረዳችሁኝ አይደለምና ቴሌግራም ላይ በተደጋጋሚ ከሚደርሱኝ ብዙ መልእክቶች መካከል እስካም ተደርገ ያለው የሚለውን ስለሆነ ነው። ከዛ ነገር ተነስቼ ነው ይህንን ቪዲዮ የሰራሁት ማለት ነው። ይጠቅማችኋል ብዬ ተስፋ አደርጋለሁ እና እስከዚህ ከደረሳችሁ ቪዲዮ ላይክ አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ይመቻችሁ።